ሰላም ጤና ይስጥልኝ እንደምን አላችሁ የቻናላችን ቤተሰቦች። ዛሬ በመካከለኛው ምስራቅ ሰማይ ስር እየተሰማ ያለው የጦርነት ነጋሪትና በጄኔቫው ድርድር ዙሪያ ያሉ እጅግ አሳሳቢ መረጃዎችን ይዘንላችሁ ቀርበናል። ዓለም ትንፋሿን ዋጥ አድርጋ እየጠበቀችው ያለው የአሜሪካ እና የኢራን ፍጥጫ አሁን ወደ መጨረሻው ምዕራፍ እየተቃረበ ይመስላል። ድርድሩ የት ደረሰ? አሜሪካ ለምን ሶስተኛ የአውሮፕላን ተሸካሚ መርከብ ወደ ቀጠናው ላከች? ለሁለት ሳምንታት የተሰጠው ቀጠሮ ለሰላም ነው ወይስ ለጦርነት ዝግጅት? ዛሬ በእነዚህ ነጥቦች ላይ በሰፊው እንቆያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። በስዊዘርላንድ ጄኔቫ የተካሄደው ሁለተኛው ዙር የአሜሪካና የኢራን ድርድር ተጠናቋል። ይሁን እንጂ ከስብሰባው አዳራሽ የወጡት መረጃዎች እጅግ እርስ በርስ የሚጋጩ ናቸው። የኢራን የውጭ ጉዳይ ሚኒስተር አባቺ ለጋዜጠኞች በሰጡት መግለጫ ድርድሩ በመርሆች ላይ ስምምነት የታየበትና ተስፋ ሰጪ እንደነበረ ገልጸዋል። እንደሳቸው አባባል ከሆነ ሁለቱም ወገኖች የጋራ ረቂቅ ሐሳብ ለመለዋወጥና ለሶስተኛ ዙር ለመገናኘት ተስማምተዋል። ነገር ግን ይህ የኢራን ወገን ብሩህ ተስፋ በአሜሪካ በኩል ካለው ተጨባጭ ሁኔታ ጋር ፈጽሞ አይጣጣምም። ታዋቂው የፎክስ ኒውስ ዘገባ እንደሚያመለክተው ከሆነ አሜሪካ በድርድሩ ጠረጴዛ ላይ ያስቀመጠችው ጥያቄ ኢራን ልትቀበለው ከምትችለው በላይ ነው። ዋሽንግተን የኢራን የኒውክሌር ፕሮግራም በተለይ የዩራኒየም ማበልጸግ ስራው ሙሉ በሙሉ እንዲቆም እና እንዲፈራርስ ትፈልጋለች። ከዚህም ባለፈ የኢራን የረዥም ርቀት ሚሳኤል ልማት እንዲገደብና ኢራን በመካከለኛው ምስራቅ ለምትደግፋቸው ታጣቂዎች ኃይሎች የምታደርገው የገንዘብና የትጥቅ ድጋፍ በአስቸኳይ እንዲቆም ትጠይቃለች። እነዚህ ጥያቄዎች ለኢራን የህልውና ጉዳይ በመሆናቸው ድርድሩ ከጅምሩ የቆመ መሆኑን ተንታኞች ይናገራሉ። ለዚህም ማረጋገጫ የሚሆነው የኢራኑ መንፈሳዊ መሪ አሊ ካሚኒ በማህበራዊ ሚዲያቸው ገለጻ ያሰፈሩት መግለጫ ነው። ካሚኒ እንዳሉት አሜሪካኖች በድርድር ስም ቴክኖሎጂያችንን ሊነጥቁን የሚፈልጉ ከሆነ ድርድር የሚባል ነገር አይኖርም ብለዋል። ይህ የሚያሳየው የኢራን ተደራዳሪዎች በጄኔቫ የሚያሳዩት ለስላሳ አቋም በመሪዎቻቸው ዘንድ ተቀባይነት ሊያገኝ እንደሚችል ነው። አሁን ወደ ዋናውና አስፈሪው ወታደራዊ ዝግጅት እንለፍ። በዲፕሎማሲያዊ መድረክ እንነጋገራለን እየተባለ ባለበት በዚህ ሰዓት የአሜሪካ ጦር ግን ታይቶ የማይታወቅ ዝግጅት እያደረገ ነው። ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተባለችው ግዙፍ የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እንድትጓዝ መታዘዟ የጦርነቱን መቃረብ አመላካሽ ተደርጎ ተወስዷል። ቀደም ሲል በአካባቢው ከነበሩት ሁለት የአውሮፕላን ተሸካሚዎች ጋር ሲደመር አሜሪካ በኢራን ደጃፍ ላይ 3 ግዙፍ የባህር ላይ ምሽጎችን አቁማለች ማለት ነው። በተጨማሪ ባለፉት ሳምንታት ብቻ ከ100 በላይ ሲ-17 ግዙፍ የጭነት አውሮፕላኖች በኳታርና በሳውዲ አረቢያ ወታደራዊ ካምፖች ላይ ሲመላለሱ ቆይተዋል። እነዚህ አውሮፕላኖች እያጓጓዙት ያሉት ፓትሪዮትና ታድ የተባሉ እጅግ ዘመናዊ ጸረ ሚሳኤል መከላከያዎችን ነው። ይህ ዝግጅት የሚያሳየው አሜሪካ ኢራን ልትሰነዝር የምትችለውን የአጸፋ ጥቃት ለመመከት አስቀድማ ጋሻዋን እያዘጋጀች መሆኑን ነው። የወታደራዊ ስትራቴጂ ባለሙያዎች እንደተነበዩት ጦርነቱ ከተጀመረ አሜሪካ የምትከተለው ስልት መብረቃዊ እና ሰባሪ የተባለውን ይሆናል። ጥቃቱ ለአንድ ወይም ለሁለት ቀን ብቻ የሚቆይ ሳይሆን ለተከታታይ ሳምንታት የሚዘልቅ የአየር ድብደባ ይሆናል። ዋነኛ ግቡም የኢራን የአየር መከላከያ ሙሉ በሙሉ ማውደም፣ ከዚያም የኒውክሌር ማዕከላትና የአገዛዙን የጀርባ አጥንት የሆኑትን የእስላማዊ አብዮታዊ ዘብ አመራሮችን መምታት ይሆናል። እዚህ ላይ አንድ የሚነሳ ትልቅ ጥያቄ አለ። የአረብ ሀገራት በተለይም ሳውዲ አረቢያ ለዚህ የአየር ጥቃት ክልሏን ትፈቅዳለች ወይ? ምንም እንኳን ሳውዲ በይፋ ግዛቴን ለጥቃት አልሰጥም ብትልም የአሜሪካ የጦር መሳሪያዎች በግዛቷ ላይ መከማቸታቸው ከጀርባ ሌላ ስምምነት ሊኖር እንደሚችል ይጠቁማል። አሜሪካ እነዚህን ሀገራት ከኢራን ሚሳኤል ለመከላከል ዋስትና በመስጠት በኩል ስራዎችን እየሰራች መሆኑን ይገመታል። ከኢራን ጎን ሊቆሙ የሚችሉ ሀገራት እነማን ናቸው? ሩሲያ እና ቻይና የኢራን የንግድ የፖለቲካ አጋር ቢሆኑም ከአሜሪካ ጋር ፊት ለፊት ወደሚደረግ ጦርነት ውስጥ ይገባሉ ተብሎ አይታሰብም። በቬንዙዌላ የታየው ታሪክ እንደሚነግረን
አሜሪካ እርምጃ መውሰድ ስትጀምር እነዚህ ሀገራት በመግለጫ ከመቃወም ባለፈ ወታደራዊ ጣልቃ ገብነት አያደርጉም። ይህም ኢራንን ብቻዋን እንድትቀር ሊያደርጋት ይችላል። አሁን ዓለም ትኩረቷን የጣለችው በሚቀጥሉት 15 ቀናት ላይ ነው። ሁለቱ ወገኖች ረቂቅ ሐሳብ ይዘው ለመመለስ የተሰጣቸው ጊዜ ነው። ነገር ግን ተንታኞች እንደሚሉት ይህ 15 ቀን ለሰላም የተሰጠ ይሆን? አሜሪካ ለሶስተኛው የአውሮፕላን ተሸካሚ መርከቧን ቦታ ለማስያዝ የፈለገችበት ስልታዊ ጊዜ ሊሆን ይችላል። ቃታው ላይ ጣት ተቀምጧል። ቀጣዩ እርምጃ የሚወሰነው በእነዚህ 2 ሳምንታት ውስጥ በሚደረጉ ድብቅና ግልጽ ንግግሮች ይሆናል። ክቡራትና ክቡራን፣ በመካከለኛው ምስራቅ ያለው ውጥረት ከምንጊዜውም በላይ አይሏል። ጦርነቱ ቢነሳ የነዳጅ ዋጋን ጨምሮ በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ ከፍተኛ ነው። እኛም ሁኔታዎችን በቅርበት እየተከታተልን መረጃዎችን የምናደርሳችሁ ይሆናል። እናንተስ ምን ትላላችሁ? አሜሪካ በእርግጥ ጦርነቱ ውስጥ ትገባለች ወይስ ድርድሩ ውጤት ያመጣል? ሐሳባችሁን ኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮውንም ላይክ በማድረግ ለሌሎች እንድታደርሱ እንጋብዛለን። ስለተከታተላችሁ እናመሰግናለን። ሰላም ቆዩልን።